በዛሬው የታሪክ ዳሰሳችን ሮም ላይ ክትመዋል። ስለዚህ አስገራሚ እውነተኛ ታሪክ ባጭሩ ነው። የሲሞንና የፔሮ ታሪክ፣ የሮማውያን ምህረት፣ በታሪክና በሥነ ጥበብ ውስጥ ትልቅ ቦታ ያለው የልጅ ፍቅርና መስዋዕትነትን የሚያሳይ አሳዛኝና ልብን የሚነካ ታሪክ ነው። በጥንቷ ሮም ሲሞን የተባለ አዛውንት በንጉሱ ላይ በፈጸመው ጥፋት ወይም በፖለቲካዊ ምክንያት ለሞት ተፈርዶበት እስር ቤት ይገባል። ቅጣቱም ረሃብ ነበር። ንጉሱ ሲሞን ምንም አይነት ምግብ እንዳያገኝና በረሃብ እንዲሞት አዘዘ። በዚህን ጊዜ ሞታቸውን በጥብቅ ቁጥጥር ስር ባለው እስር ቤት ሆነው እንዲጠበቁ ተደረጉ። በዚህ መሃል ልጃቸው ፔሮ አባቷን ከሞት የመታደግ አቅም ባይኖራትም ቢያንስ አባቷ እስኪሞት እየተመላለሰች እንድትጠይቃቸው አዛዦችን ተማጸነች። እነሱም ለአባቷ ያላትን ጥልቅ ፍቅር አይተው ፈቀዱላት። ነገር ግን ምግብ በምንም መልኩ ይዛ ብትገባ የአባቷ ዕጣ እንደሚደርሳት አስጠነቀቋት። በእርግጥ ፍተሻውም ሊያሳልፋት የሚችል አልነበረም። በዚህ ሁኔታ ሳምንታት አለፉ። ጠባቂዎች ቢጠብቁ ሲሞን ሊሞቱ አልቻሉ። ይባስ ብለው ያብረቀርቁ ጀመር። በዚህም ጊዜ ተደብቀው ነገሩን መከታተል ጀመሩ። ከዚህ በኋላ ነበር ለሰው ልጅ የፍቅርና መስዋዕትነት መለኪያ ሆኖ በታሪክ የተሰነደውን ነገር የደረሱበት። ለካስ ልጅ አባቷን ጡቷን እያጠባቸው ነበር ይህን ታክል ጊዜ ያቆየቻቸው። ጠባቂዎች ይዘው ለአለቃቸው አቀረቧት። ለምን እንዳደረገች ስትጠየቅም እድሜ ልኬን እንዳልራብና እንዳልጠማ ያደረገኝ አባቴ እያየሁት በራብ ሲሞት እንዴት ይቻለኛል? ቀድሜው ብሞት እመርጣለሁ አለች። በዚህም ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባው ብለው አባቷንም በምህረት ፈቱላት። የዛሬው ታሪካችን እዚህ ላይ አበቃ። ቸር ይቆዩን።